ወደ እግዚአብሔር መንግስት ሊያስገባን የሚችለው ትልቁ ስንቃችን ቢሆን ከእግዚአብሔር ጋር አብረን ሊያኖረን የሚችለው የንስሐና የቅዱስ ቁርባን ህይወት ነው። ያንን ሐሳብና ያንን ህይወት ግን ለመጀመርም ሆነ ለማሰብም አስቀድሞ ስለ ኃጢአት አንድ ሰው ማወቅ መቻል አለበት። የአብዛኞቻችን ብዥታ በነገራችን ላይ የሚጀምረው ስለ ንስሐ ያሉንም ጥያቄዎች በየጊዜው ተመሳሳይነታቸው እንዳለ ነው። አለበለዚያም ደግሞ ጥያቄዎቹም እየጨመሩ የሚሄዱበትና የቤተ ክርስቲያኒቷንም የሚስጥረ ንስሐንም የሚስጥረ ቁርባንንም ትምህርት እንድንረዳ ቢያንስ እንኳን ሊያግዘን የሚችለው ትልቅ ጉዳይ ቢኖር ኃጢአትን በተቻለ አቅም ቤተክርስቲያን እንዴት አድርጋ እንደምትረዳው አንድ ሰውም ወደ ንስሐ ጉዞ ማድረግ ሲጀምር ስለ ኃጢአትም ሊኖረው የሚገባው አመለካከት እንዴት መሆን እንዳለበት ቅድስት ቤተክርስቲያናችን ቅዱስ መጽሐፋችን እንዲሁም ደግሞ አባቶቻችን ሊቃውንት ባስተማሩት ትምህርት አጋዥነት የምንማር ይሆናል ማለት ነው። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። ምንም ነገር እንግዲህ የሚጀምረው ያው ትርጉሙን ከማወቅ ነው። ስለዚህ ኃጢአት ማለት ምን ማለት ነው የሚለውን ሐሳብ ነው ለመረዳትም የምንጀምረው። ኃጢአት በመዝገበ ቃላታዊ ፍቺው ማጣት ተብሎ ይተረጎማል። ከጸጋ እግዚአብሔር ከረድኤተ እግዚአብሔር መራቆት ተብሎም ሊተረጎምም ይችላል። ይሄን ትርጉም በዋነኝነት መሰረት የሚያደርገው የመጀመሪያውን በደል በሰው ልጆች ዘንድ የሰራውን የአባታችን የቅዱስ አዳምን ታሪክ በማስታወስ ነው። በነገራችን ላይ በመጀመሪያ ጊዜ ላይ ኃጢአትን የሰራው ማን ነው ተብሎ ሲጠየቅ አዳም ተብሎ አይመለስም። በመጀመሪያ ጊዜ ላይ ኃጢአት የሰራው ማን ነው ተብሎ ሲጠየቅ ሰይጣን ነው የሚቀድመው። ምናልባት ያው ከሰው ወገን ከሆነ አዳም ሊጠቀስ ይችላል እንጂ ኃጢአትን ለዚች ምድር በማስተዋወቅ ከልቡናው ነቅም አመንጭቶን በማድረግም ደረጃ ሰይጣንን የሚቀድመው የለም። በሰው ወገን ግን ከሆነ አባታችን አዳም የመጀመሪያው ኃጢአት የሰራ ሰው ነው። ኃጢአት መስራት ብቻ ሳይሆን በመጀመሪያ ወገንም ደግሞ ንስሐ የገባ ማን ነው ቢባል ኃጢአት በመስራት ሰይጣን ቢቀድምም ንስሐ በመግባት ግን እኛ የሰው ልጆች ወይንም ደግሞ አባታችን አዳም የሚቀድም ነው የሚሆነው። እንግዲህ አባታችን አዳም እንዳልኩት የመጀመሪያውን ኃጢአትና በደል የሰራ ሰው ነው። አታድርግ የተባለውን ያደረገ እግዚአብሔር የነገረውን ቃል ከማመን ይልቅ የሰይጣንን ምክር የሰማ ሰው ነው። የአዳም ምስራቃውያን የሆኑ የኦርቶዶክስ ሊቃውንተ ቤተክርስቲያን ሲያስተምሩ ትልቁና የመጀመሪያው በደሉ በነገራችን ላይ የጸበለስን ቀጥፎ መብላቱ አይደለም። እርግጥ ነው ጸበለስ ቀጥፎ መብላት ኃጢአት ነው። እግዚአብሔር አታርግ ያለውን ነገር እያደረገ ስለሆነ ማለት ነው። ትልቁና የመጀመሪያው በደሉ ግን እግዚአብሔር ያለውንና ይሆናል ብሎ የነገረውን ነገር ከሰይጣን ከነገረው ጋር ሲያነጻጽረው የሰይጣንን አምኖ የእግዚአብሔርን መጠራጠር ሲጀምር ነው። ኦሪት ዘፍጥረት ምዕራፍ 3 ስለ አዳም ውድቀት የሚናገረው የመጽሐፍ ቅዱሳችን ክፍል ሰይጣን በእባብ ቆዳ ውስጥ ተደብቆ ወደ ገነት ደጃፍ ከገባ በኋላ ለአዳምም ሆነ ለሔዋን ስለ ጸበለሲቱ ማማርና በጸበለሲቱ መብላት ውስጥ ሊያገኙት የሚችለውን የአምላክነትን ጸጋ ሲነግራቸው እግዚአብሔር ቀድሞ የነገራቸውን ነገር እንዲረሱት አድርጓቸው አይደለም፣ እንዳያስታውሱት አድርጓቸው አይደለም። በሰሙት ነገር ግን እንዲጠራጠሩና ልቡናቸው ከእግዚአብሔር ንግግር ይልቅ የሱን ምክር ወደ መስማት እንዲያዘነብልም ጭምር በማድረግ ነው። ለዛ ነው ቅዱስ መጽሐፋችን ከሰይጣን ምክርና ከሰይጣን ሐሳብ በኋላ በየጊዜው ይመለከቷት የነበረችዋን ዕፀ በለስን አዳምና ሔዋን ሲያዩት ትላንትና አይተዋትና ተመልክተዋት ባላዩበት መንገድ እንዳዩዋትና ከበሏትም በኋላ አይኖቻቸው እንደተከፈተ ይናገራል። ስለዚህ የመጀመሪያውን ኃጢአትም ተብሎ የሚነገረው እግዚአብሔር አምላክ ያቀረበውንና ይሆናል ያለውን ነገር መጠራጠር ነው። በእኛም ህይወት በነገራችን ላይ የሚመጣው የኃጢአት የመጀመሪያው መሰናክል ወይንም ደግሞ ውድቀት የሚጀምረው በዛ ነው። እግዚአብሔር ስለ ህይወታችን የነገረን ብንኖረው ልናገኘው የምንችለው ነገር አለ። በአንድ በኩል ደግሞ ሰይጣን ብንኖረውና እሱ ያለንን ነገር ብናደርገው ደግሞ ልናገኘው የምንችለው ነገር አለ። የሰይጣን ንግግር በነገራችን ላይ ሁሌም እንደሬት የሚመር ብቻ አይደለም። አንዳንድ ጊዜ እንደሬት የሚመረው ንግግሩን በሚጣፍጥና ልንበላው ሊያስጎመጅ በሚችል አይነት ወይንም ደግሞ በማር ለውሶ ሊያቀርበው ይችላል። ለአዳምና ለሔዋን ዕፀ በለሲቱን ቢበሏት ሊመጣባቸው የሚችለውን ውድቀት ወይንም ደግሞ ጉስቁልና አልነገራቸው። ሊያገኙት የሚችሉትን በሱ ምክር ውስጥ ሊካፈሉት የሚችሉትን የአምላክነትን ጸጋ ማር ለውሶን ይሰጣቸው። ነገር ግን የሱ ንግግር ማሩን ልሰው በጨረሱ ጊዜ ላይ ያገኙት ግን ከመጀመሪያው ጀምሮ ሲልሱት የነበረውን ማር ሳይሆን ውስጡ ሲገቡ ሬትን ያገኙት። ሰይጣንም የመጀመሪያው ጥበቡ ይሄ ነው እንዳልኩት። ለዛ ነው ሊቃውንተ ቤተክርስቲያንም የአዳምና ሔዋን የመጀመሪያ በደላቸው ዕፀ በለሱን ቀጥፎ መብላታቸው ሳይሆን ሰይጣን የሚላቸውን ነገር አምነው መቀበላቸው ነው። ስለዚህ
ሰይጣን ሁሌም የሚናገረው ነገር በነገራችን ላይ እውነት እንዳልሆነ ማወቅ መቻል አለብን። ሁለተኛ እውነት እንኳን ቢናገር ለራሱ ጥቅምና ለራሱ ሊያገኘው የሚችለውን ነገር በማሰብም ነው። ለዛ ነው የሐዋርያት ሥራ ላይ ሐዋርያው ቅዱስ ጳውሎስ ለአገልግሎት በሚራመድባቸው ቦታዎች ውስጥ አንዲት የሟርት መንፈስ የያዛት ሴት እየጮኸችና ከፍ ባለ ድምጽም እያሰማች የእግዚአብሔርን መንገድ የሚመሯችሁ ሐዋርያት እነዚህ ናቸው እያለች ትናገር ነበር። የሟርት መንፈስ እንግዲህ ያጋንንት መንፈስ ነው። ይህች ሴት ግን ምንም እንኳን ያጋንንት መንፈስ ይኑርባት እንጂ እየተናገረች ያለችው ነገር ልክ ነው። ምክንያቱም ቅዱስ ጳውሎስ እንዲሁም ሌሎቹም ሐዋርያትም የእግዚአብሔርን መንፈስ የሚመሩ ወይንም ደግሞ ወደ እግዚአብሔር መንፈስ የሚወስዱ እነሱም የእግዚአብሔር መንፈስ ያደረባቸው ሐዋርያት ናቸው። ነገር ግን ቅዱስ ጳውሎስ ምንድን ያላት ብለን ብንጠይቅ በዚህ መጽሐፍ ቅዱስ ክፍል ላይ ዝም በል ነው ያለው። ይህንን እርኩስ መንፈስ እየተናገረ ያለው እውነት ነው፣ ግን ዝም በል ብሎ ነው የተናገረው። ለምንድን? የአጋንንት ምስክርነት ስለማይታመን። ሰይጣን የተናገረው ነገር እውነት ቢሆንም የተናገረበት ምክንያት ግን ከበስተጀርባ ስናጠናው ዛሬ ቅዱስ ጳውሎስ ይህች የሟርት መንፈስ ያለባትን ሴት የተናገረችው ነገር ልክ ነው፣ አዎ ነው ብሎ እውቅናና ምስክርነት ቢሰጥ ነገ ከነገ ወዲያ ይሄ እርኩስ መንፈስ እኔ ነኝ እኮ የቅዱስ ጳውሎስን መንገድ እንድትከተሉ የጳውሎስንም አምላክ እንድታመልኩ ያደረኳችሁ ብሎ ለእግዚአብሔር መንገድ ጠራጊ ሆኖ ሊቀርብ ይችላል። ሁለተኛም ደግሞ በሐሰት ንግግሩና ባልተገባው አመለካከቱ ራሱን ችሎ ራሱ እኔ ወደሱ መንገድ ከመሯችሁ ወደ እኔም ብትመጡ ተመሳሳይ ነው ብሎ ወደ ሌላ ክፉ አስተሳሰብና እሱ ራሱ ወደ መመለክ ደረጃም ሊመጣ ይችላል። ስለዚህ ዝም በላል። በዚህም የአጋንንት ምስክርነት፣ የክፉ መንፈስ ያደረባቸው ሰዎች ንግግር፣ በጥቅሉ ደግሞ የሰይጣን የራሱ ንግግር እንኳን ውሸት ሆኖ እንድናምነው ይቅርና እውነት የሆነ የምናውቀው ነገር እንኳን ሲናገር እንኳን እሱ ራሱ ሰይጣን ከሆነ እንድንሰማው አይፈለግም። ስለዚህ ለዛ ነው አለማመን የመጀመሪያው ችግር ነው። ካለማመን በኋላ ነው ወደ መመኘት፣ ከመመኘትም አልፎ ወደ መቅጠፍ፣ ከመቅጠፍም አልፎ ደግሞ ወደ መብላትና ልብስን ወደ መራቆት፣ ጸጋን ወደ መገፈፍ መሰል አይነት ነገሮች የመጡ። አዳም ለዛ ነው የመጀመሪያውን አለማመንን ካለፈ በኋላ ያለውን ሕይወቱን ስንመለከተው እግዚአብሔር እንደቀጣው አብራው የበላችውንም ባለቤቱንም ቅድስት ሔዋንንም እንደቀጣት ለዚህ ሁሉ ምክንያት የሆነውንም ደግሞ እባቡንም ጭምር እንደረገመው እናያለን። ከዛ በኋላ አዳም እንዴት ነበረ ሕይወቱ ሲባል ይኖርባት የነበረውን የገነትን ቦታ እንዲያጣ ተደረገ ወይንም ደግሞ ተባረረ። ሁለተኛ ደግሞ ትላንትና በቅርበት አብሮት ይኖረው የነበረውን ድምጹን ይሰማው የነበረውን ከሌሎች ቅዱሳን መላእክት ጋር ያመሰግነው የነበረውን እግዚአብሔርንም ደግሞ በኃጢአቱ ምክንያት እሱ ራሱ ራቀ። እዚህ ጋር መርሳት የሌለብን ነገር አንድ ሰው ኃጢአት ሲሰራ ራሱ ከእግዚአብሔር ይርቃል እንጂ ኃጢአት ከሰራው ሰው እግዚአብሔር ሊርቀው አይችልም። አብዛኞቻችን ግን ኃጢአት ስንሰራ ወይንም ደግሞ በኃጢአት ሕይወት ስንመላለስ ግን የሚመስለን እግዚአብሔር የራቀን እግዚአብሔር የሸሸን እግዚአብሔርን ልናየው እስከማንችለው ድረስ በጣም በጥልቁ በጨለማው የተሰወረ ያክልና የብቸኝነት ስሜት ይሰማናል። ይሄ በነገራችን ላይ እኛ እንደዛ ብለን ተናገርን እንጂ እውነታው ግን ተገላቢጦሽ ነን። እኛ ነን እየራቅን ያለነው፣ እኛ ነን እየሸሸን ያለነው፣ እኛ ነን ተባረን እየራቅንም ጭምር ያለነው። ስለዚህ አዳም ይሄ ሁሉ ነገር ደረሰበት። በዚህ ምክንያት አባቶቻችን ስለ አዳም በደልና ኃጢአት ባጭሩ ስለደረሰበት ነገር ሲናገሩ ምን ይላል? ገነትን ታህል ቦታ እግዚአብሔርን ያህል ጌታ አጣ ይላሉ። በዛ ምክንያት ኃጢአት ማጣት ነው ተብሎ ይተረጎማል። ከዛ ባለፈ ኃጢአት ምን ማለት ነው ተብሎ ሲተረጎም ደግሞ ሌሎች ሊቃውንተ ቤተክርስቲያን ኃጢአት ማለት ዓላማን መሳት ነው ይላሉ። ከመጀመሪያው ከአዳም ጀምሮ በኋላ ላይ እስከተነሱት በደል የሰሩትን ሰዎችን ስንመለከት እኛንም ጭምር ማለት ነው ሁላችንም ኃጢአት ስንሰራ ዓላማ እየሳትን ነው። ምንድነው ዓላማው የሳት ነው ብለን የምንጠይቅ ከሆነ እግዚአብሔር አምላካችን ሁላችንንም ሲፈጥረን ያሰበልን ዓላማና እንድንኖረውም ጭምር ያሰበልን ሕይወት አለ። ይሄ ዓላማ ምንድነው ከተባለ ርስቱን እንድንወርስ መንግስቱ ውስጥ ገብተንም እርሱን እያመሰገንን መኖር እንድንችል። የሰው ልጅ መጀመሪያው ነው የተፈጠረው ወደ ምድር ወርዶ እንዲሆን አይደለም። የሰው ልጅን እግዚአብሔር አምላክ ሲፈጥረው ልበ አምላክ ቅዱስ ዳዊት በመዝሙሩ እንደተናገረ ሕቃ አሐጸጽኮ መላእክቲከ ከመላእክት ጥቂት አሳነስከው የክብርን የምስጋናን ዘውድን አቀዳጀው ይላል እና አበው በትርጓሜያቸው ሲያስተምሩ የሰው ልጅ የተፈጠረበት የመጀመሪያው ሕይወቱ ላይ ከቅድስና እርከን ደረጃዎች ውስጥ የስምንተኛው እርከን ላይ ነበር ይባላል። ስምንተኛው ማለት ንጻሬ መላእክት ማለት ነው። ከንጻሬ መላእክት በኋላ ተሰጥሞ ብርሃን፣ ከተሰጥሞ ብርሃን በኋላ ከዊነ እሳትነት የመጨረሻው የቅድስና ማዕረግ ወይም
ነጽሮተ ስሉስ ቅዱስ አጋዕዝተ ዓለም ቅድስት ሥላሴን ወደ ማየት ደረጃ ወይንም ደግሞ ያንን የተገዙለትንና ቃሉን አክብረው ሲኖሩት የነበረውን አምላካቸውን እግዚአብሔር በፈቀደላቸው ልክ ወደ መመልከት ደረጃ ነው የሚደርሱት። የሰው ልጅ ሲፈጠር 8ኛው ላይ ነው፣ ንጻሬ መላእክት ላይ ነው። አስቡት፣ አንድ አድርጎት ወደ 8 ሊያሳድገው ይችላል። 8 አድርጎት ነው ወደ 10 እንዲያድግ ያደረገው። ከዚህም ምን እንማራለን ቢባል እግዚአብሔር በጣም ረጅሙን ጉዞ እሱ ይጓዘው ይሆናል እንጂ እኛ ጥቂቱን እንደምንጓዘው። ለዛ ነው ለንስሐ እንኳን የሚደረግ እያንዳንዱ ጉዞ ላይ ሰው ማድረግ የሚጠበቅበት ምናልባት ከ100 እርምጃዎች ውስጥ አንድ ነው። ያቺ አንድ እርምጃ ናት በጣም ብዙ ሂደት እንዳላት ብዙ አይነት ውጣ ውረዶችም ጭምር እንዳላት በተለያየ መንገድ የምንማር 99ን የሚራመደው በእኛ አንድ እርምጃ ውስጥ የቀረንን ቀርቦ የሚመጣው እግዚአብሔር ነው። ኃጢአትም ተመሳሳይ ነው። እኛ አንድ እርምጃ እንራመድ እንችላለን። 99ን ግን ኃጢአቱን ስንሰራ አምነን የሰማንለትንና ቃሉን ያዳመጥነው ጠላታችን መንገዱን የሚከፍትልንና ይበልጥ የሚያቀርብልንም ጭምር የኃጢአትን ምሬቷን ሳይሆን ጥፍጥናዋን እያወቅን እንድንሄድም ጭምር ሊያደርገን ይችላል። ስለዚህ ሰውን ሲፈጥረው የቅድስናን ዘውድ ተቀዳጅቶ የምስጋናን ዘውድ ደፍቶ ከመላእክት ደግሞ ጥቂት አንሶ ማለትም አለመሞትና መሞት መካከል ላይ ሆኖ እንደተፈጠረ የሰው ልጅ ቅዱስ ባስልዮስ ዘቂሳርያ ይናገራል። መሞትም አለመሞትም የሱ ምርጫ ሆኖ ማለት ነው፣ የሱ ውሳኔ ሆኖ። ስለዚህ እግዚአብሔር አምላክ ኢመዋቲም አድርጎ መፍጠር ይችል ነበረ፣ መዋቲም አድርጎ መፍጠር ይችል ነበረ። ነገር ግን መሃል ላይ ነው ያደረገው። መሞትም አለመሞትም ያንተ ምርጫ ነው። መሞት አለመሞት የምንለው በነገራችን ላይ ኃጢአትም መስራትም ጽድቅም መስራትም ያንተ ምርጫ ነው። ተገደህ የምታደርገው ነገር አይደለም። ይመስላል ስናደርገው በንግግሮቻችንም ውስጥ ሰይጣን እኮ ነው እንላለን። ነገር ግን ሰይጣን እጅህን ይዞ ሰውነትን ገፍቶ ሊያደርገው የሚችለው ቦታ ላይ አያደርስም። መጀመሪያ አንተ ነው የምትፈቅድለት። አንተ ፈቅደህለት ውስጥህ የገባው ሰይጣን ምንም እንኳን ገፍቶ አሰራኝ ብትል ራሱ በህይወት ላይ የመጨረሻውን ውሳኔ ወይንም ደግሞ ህይወትን እስከ መውሰድ ደረጃ ግን አለመድረስ ደረጃ እንኳን እግዚአብሔር አምላክ ይጠብቃል። በደንብ አድርጎ ነው የሚጠብቅ።